What's up YouTube? The gang is out እና ለዩዲ ላይቭ ስትሪም ሄደን ባህር ዛፍ ልል ነበር ታውቃለህ? ምንድን ነው የሚያስፈልገው? ዛፍ የሆነ ወፈር ያለ ሃይላንድ ይመጣል። ማርያም በጣም የተቀደሰ ሀሳብ በሃይላንድ በጣም የተቀደሰ አለ። እንጨት አለ። ስትሪም ይደረጋል። ማታ ከኋላ የሚቀመጥና በሪንግ ላይ ሆና እንደዛ ከሆነ እንደዚህ እናድርግ። ለምን የገና አባት ምናምን እኮ የለንማ። አንደኛ ገና ነው፣ ዛሬ አይደለም፣ የዕለት ሁለት ነው። መች ነው የፈረንጆች? ምን አውቃለሁ። የእኛ እኮ ደርሷል እና እየወጣን ነው እና ልደት ይደርሳል። ሰው ሞቱን እየደገሰ ነው። 80 ጊዜ ነው እያስታወሰን ያለው። ክለብ 16ኛ ዓመት ሊዝ ነው እንዴ? ክለብ 300 ሊትር ነው ታንከራችን። ጆርዳን የነዚህን ፊልም ሰራን። አሁን ወደ ክሪስማስ እንትን አሁን እኔ ዛፍ አስቤ ነበርና ከዛ መጋዝና ማቀጥቀጫ ምናምን መቁረጫ የለንም ምንም። እና ላይክ እንዴት እንደምናደርገው አናውቅም። ሶ ግዴታ ምናምን እንጨት አለ እዛ ቤት የእንትን እንጨት አለ። ከዛ እንትን ልናደርገው ነው በሃይላንድ ሱስ በከለኝ ባይዘው አራንተ እሺ እንዴ አላገኘን ጥርስ መጋዝ። እሺ ቆይ ቆይ አንዴ በሱ ጥርስ በምን ልናቆመው? እሱ ቤት የሆነ ወይ በዛ በጃሩ እናቆመው። ጃሩ ውስጥ አስገብተን ወፍራም ነው እቺን ያሳብ ነው። እቺ ደስ ነገር እዚህ ጋር ያለው ሀፍ አለው እና እሱን ነው እኔ በጎታ ያለው መጋዝ ኪት ማን አመጣ? ለምን ቀራለሁ እኔ? እሱ ገብቶ ለምን ነው ያልቀ? እስኪ እንደዚህ ነው አንተ። እስኪ እንደዚህ አሁንም ተቆራለህ በእናትህ ባይዘው መልኬ ነው ውድ ወል እኔ ሀበሻ አይሽ እንደዚህ ነው አይሽ ሀበሻ ነው እነሱ። አሬ ይሄ ባርነት ነው ፊት አረ ሰላይ ናቸው። ባርነት መስመስለው ባርነት መስመስለው ወይ መጨረሻ ማሽሌት ልንለቅም ነውና እንሰራ ማለት ዋጓን ፋም እንትን የሀብታም ልጅ መስል እየተንበላጠጠ ነው። እኔ እዚህ ጋር ቆሜ ያለው እነሱ ሃይላንድ እየለቀሙ ነው። ማለት ተስማ እንዴት እንደ ህይወት እንደምናከብድበት ነው። እመቤቴ በጣም አንሶበታል። ትናንት ማታ ውሃ ውስጥ ማን ተረጫጨን ነው። አረ በጣም ህይወት ምንም አልተቀጣም ማለት ምንም ወላሂ ወልስ በዚህ እንትን ማለት ነው። ይሄ ግማ አንድ አሁን እየቀረሽ ነው። በእርግጠኝነት ይሄን ቀን ያልፋል። ወዴት ያልፋል? ወደ ኮዬን እዚህ ረፋንበት ከ49 ወደ እንትን 45 የረፋንበት ይወጥ ቃ ይመጣል። ወላሂ በልስኪ አይናለቃም ነው ብቻ እኔ አሞኛል። ፀሐዩን አልቻልኩትም። ምን አንሺት ብቻ ከባድ አንቺ ጋዳይ ጆሌ ግማሽ ይሆናል። ለምን ነው ባይሆን መርቀው ግማሽ ሁለት አረ ሁለት አምጥተነዋል። እና አሁን ከዚህ በኋላ ነገራችሁ ቤት ማታ ስንጃጃል በውሃ ሙሉ ሆት ደፍቷል እና ውሃውን እንትን ብለን እንትን ያሰብነው ውሃ አሁን ሲመጣ ከታች ሻወር ውስጥ እና ከዛ ደግሞ ማዘርጋ እንትን ማለት ነው ያሰብነው። ብቻ እሱን እናደርጋለን እና ከደከምኩባችሁ ደክሞኝ ነው በጣም ማንም ተነስቶ አልበላም አልሰራም ምናምን ሽታውን እጄ ራሱ አንተ ዛለብ ይበጣል ለብቻ ለምጮት ብቻ እንደዛ ነው እላችኋለሁ። አይመቻችሁ ብቻ አሁን ታች እየወረድኩ ነው።
ቅድም 20 ብር ከፍለናል። ድጋሚ 20 ብር ከፍዬማ ሌላ እቃ አላስመጣም ብዬ ታች እየወረድኩ ነው። እና የሃይ ፋይፍ ያኔ ሚሊዮኑ ቻሌንጅ ና ልንጮት ፈልገን ነው እንትን ለማለት ማለት ነው። ግን ነገ ይሄ ቪዲዮ ማለት ዩቲዩብ ላይ ፖስተዋል። ገብተው ዩቲዩብ ቪዲዮ ስለማያዩት እንደ ሀሳብ ይቀመጥልኝ እና አቡሳ ምንጣልና ኑረ ስላችሁ እምቢ ብላችኋል አይደል? 1 ሚሊዮን ብር እንደምበላ እርግጠኛ ነኝ። እና 1 ሚሊዮን ብር ስበላ ማለት ነው አብረን ነው የምናጠፋው። እንዳታስቡ እሺ። አብሽር የጋራችን እኔማ ፈርቃዲስ አብሽር እጄን ወርጄ እንሰራለን እንበለዋለን። ባውጁ ሳልት የሚሳካ አይመስልም። እንግዲህ ይህንን ሞክረው ማለት አንተ ግን ካሜራ በኢየሱስ ያየነው ተኛው። ከዛ በኋላ ተኝቼ እንቅልፌ ምናምን ከእንቅልፌ ስነሳ ሰርቷታል ዛፏን ማለት እና የዛሬው ብሎጋችን ይሄ ነበረ። ይመቻችሁ።